እዚህ አሜሪካን ሀገር ረጅም ዓመት ስትሰራ በጣም 16 ሰዓት እና ከዛ በላይ ስትሰራ ማቃት ሰው ማለት ነው። ሁሉም ሰው ያውቃል። በቃ ጠንካራ ሰራተኛ ነች። ኢትዮጵያ የሚገርም ቤት እየሰራች ነበረ። እዚህ ረፍት የላትም። ሆሊዴይ የለም፣ ምን የለም ማለት ነው። ቤቱ እየተጠናቀቀ መጣ። አላየችውም ተሰርቶ እስኪያልቅ ድረስ። ከዛ ወደ ማለቁ አካባቢ ላይ ታመመች። ዲያግኖስ የተደረገችው በቃ የመጨረሻ ሌቭል ላይ ያለ ካንሰር ሆኖ ከዛ በኋላ ሰክሰስ የሚሆነው በውስጥ ነው፣ በውጭ ሳይሆን በውስጥ ነው የሚያስበው ነው። በውጭ የሚሆነው የውጭ ነው። ዋናው ግን የውስጥ ላይፋችንን አሁን ቁጭ ብለን ለምንድን ነው ታዲያ የሁሉ ማህበረሰብ በኑሮ የሚያማርረው? አይ እንደዚህ አይነት ኑሮ ውስጥ ገባው፣ አይ እንደዚህ አይነት ስራ ውስጥ ገባው ለምን እንላለን? መነሻው እነዛን ነገሮች ለማግኘት መነሻችን ከየት ነው? ማን ነው ሜጀር የሚያደርግልን? ማህበረሰቡ በሰጠን ሚዛን መዝነን ነው ትዳር የምንይዘው የምናገባው ስራ የምንሰራ ወይስ ውስጣችን ከውስጣችን ነው የሚነሳው ወይስ ከውጭ ነው የሚነሳው የሚለውን ለተሰጠን በሶሳይቲው ለተሰጠን ለምሳሌ ገንዘብ፣ ታይትል፣ የሆነ ሶሻል ስታተስ ላይ መገኘት፣ ሌክዠሪ ማለት ሁሉም እነዚህ አሁን የጠራኋቸው ነገሮች ዴፊኒሽናቸው ሰብጀክቲቭ ነው። እንደየሰው ቢለያይም የአንድ ሰው ሌክዠሪ ለሌላው ሰው ሌክዠሪ ላይሆን ይችላል። ግን እነዚህ ነገሮች ናቸው ተብለን ተነግሮናል። ሰላም ናቲ፣ ኢሱ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነሽ እልፍ? እንዴት ነህ ኢሱ? ሰላም ነው አለን። ውድ የአሁን ፖድካስት ተመልካቾቻችን እነሆ ዛሬም በሌላ በአዲስ ርዕስ ተገናኝተናል። እኔ እልፍ እባላለሁ፣ ኢሱ እና ናቲ እንገኛለን። የዛሬ መወያያ ርዕሳችን ሰክሰስ ምንድን ነው? ሰክሰስ ይሄ ነው ተብለን ተነግሮን ተምረን ላይፋችንን እየኖርነው ነው ያለነው። ግን በህይወታችን አሁን ያለንበት ነገር ደስተኛ አድርገናል ወይ? ሪሊ ሰክሰስን ዲፋይን አድርገነዋል ወይ? ያን በዛ ዙሪያ የራሳችንን ኤክስፔሪየንስ እና ሀሳባችንን የተማርነውን እኛ ምናምነውን ነገር ሼር እናደርጋቸዋለን። እናንተ ሀሳብ አስተያየታችሁን በመስጠት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በዚህ አጋጣሚ ጠይቃለሁ። ወደ ውይይቱ እንሄዳለን። ናቲ እንዴት ነህ? እንዴት ናችሁ? ሰላም ነው። እንግዲህ ደግሞ ወቅቱ አሁን ያው የክርስትና እምነት የትንሣኤ በዓል ነው። ስለዚህ ለሚከተሉት በሙሉ እንኳን አደረሳችሁ ማለት እንፈልጋለን። ያው አጋጣሚ ሆኖ አሁን የምንቀርጽበት ወቅት የዛ ስለሆነ ማለት ነው። አብሮ አደረሰ። እልፍ እንግዲህ ያነሳሽው ሀሳብ በጣም ከባድ ሀሳብ ነው። ሰክሰስ ብዙ ሰው እንትን የሚለው ሀሳብ ነው። ትርጓሜም ላይ አሁን ብዙ ሰው ሰክሰስ ምንድን ነው ስትዩ የተለያየ አይነት ዴፊኔሽን ያለው እንደ ሰው ማለት ነው። አንዳንዱ ሰክሰስ ብዙ ብር መያዝ ይመስለዋል። አንዳንዱ ሰው በቃ የተለያየ ነገር አለ። ዲፋይን የምታደርጊው እንደ ሰው ዲፋይን ይደረጋል። ግን እንዳልሽው በማህበረሰባችን ደግሞ የሆነ የተቀመጠ እንትን አለ። ሰክሰስ የሚባለው የሆነ ፓዝን ስታልፊ ነው ተብሎ ይታሰባል። እና ያ ነገር ብዙ ጊዜ አጠያቂ ነው። እውነት ነው ወይ ብለሽ ወደ ውስጥ እየመረመርሽ ስትሄጂ፣ ለምሳሌ አንድ ሰው ሰክሰስ የሚባል ትምህርቱን የጨረሰ፣ ከዛ ትምህርቱን ጨርሶ ስራ የያዘ፣ ከዛ ትዳር የያዘ፣ ልጆች የሆነ የምንመዝነው በእንትኑ ነው። ሶሳይቲው ባስቀመጠልን ወይንም ኤክስተርናል ውጭው ማህበረሰቡ ወይንም እንደ ሀገር በተቀመጠልን ስታንዳርድ መዝነን ነው ሰክሰስ ደረሰ የሚባለው። እና ግን ሪሊ ወደ ውስጥ ደግሞ ገብተሽ ስትመረምሪ ብዙ ክፍተቶችን ታያለሽ። ወደኋላ በደንብ እናወራዋለን።
እውነት እዛ ደረጃ የደረሱ ሰዎች የውስጥ ሰላም አላቸው ወይ? ደስተኞች ናቸው ወይ? በእያንዳንዱ ነገር ሪሊ የሚፈልጉትን ስራም ቢሆን የሚፈልጉትን ስራ ነው ወይ የሚሰሩት ብለሽ ስትጠይቂ በጣም ብዙ ክፍተቶችን ታገኛለሽ። አሁን ለምሳሌ ፕራክቲካል ለማድረግ እኔ ወደ እኔ ጋር ባመጣው ምንድን ነው መሰለሽ፣ አሁን ከዚህ በፊት የነበረው ሰው ያስቀመጠልሽን ነው ስታንዳርድ የምትኖሪው። ለምሳሌ አሁን ዩኒቨርሲቲ እኔ ስገባ የተማርኩት እኔ የምፈልገውን ሳይሆን የተመረጠልኝን ነው፣ ወይንም ከኔ በፊት የሄደው ሰው ሰክሰስፉል ነው ተብሎ በታሰበው መንገድ ነው። እኔ አሁን አካውንቲንግን የተማርኩት ያበላል ተብለህ ነው? ያበላል ተብዬ ነው። ሪሊ እኔ ውስጥ የፈልጎት ኢንተረስቴ ሆኖ ምናምን ሳይሆን ያበላል ተብዬ ነው። ወይንም ከኔ በፊት የሄደው አጎቴ በአካውንቲንግ በቃ ጥሩ በነሱ በህብረት በቤተሰቡ ወይም ጥሩ ስታንዳርድ ላይ ነው ያለው ተብሎ ስለሚታሰብ እንደሱ ሁን ተብዬ ነው ወደዛ እንትን የገባሁትና አንደኛ ቤተሰብ የሚያስገድድሽ አለ። ሁለተኛ ደግሞ እንደ ሀገር ደግሞ አሁን ለምሳሌ ዩኒቨርሲቲ ምንድነው ስትገቢ መርጠሽ አንዳንዴ አትገቢ የምትፈልጊው ለምሳሌ የሙዚቃ ኢንተረስት ካለሽ ኢንጂነሪንግ ውስጥ ልትመደቢ ትችላለሽ ወይ የሆነ ነገር ልትመደቢ ትችላለሽ። እና በጣም ብዙ የሚያስገድዱሽ ነገሮች አሉ ወደዛ እንድትሄጂ። እንዳልኩሽ ያንቺ የውስጥሽን እንትን ተጠብቆልሽ አይደለም ብዬ አስባለሁ እና እሱ ላይ በጣም ትልቅ ክፍተት አለ። እስቲ ዲስከስ እያደረግንበት ሰፋ አድርገን እንለዋለን። ያ ወደ ኢቱ ሄዳለሁ። አሁን አንተ ያልከው ነገር ወሳኝ ነው። በቃ አሁን ለምሳሌ አንተ ከራስህ ከውስጥ መሆን የምትፈልገውን ነው የሆንከው አይደለም። ሶሳይቲው እንዳልከው የቀረጸልህ ነገር አለ። ስሩ ታይም ራስህን ሼፕ እያደረግ በዛች ሞልድ እየተደረግ ማለት ነው። ሶሳይቲው የቀረጸው መንገድ ቦይ እየፈሰስክ ነው የምትሄደው። ከዛ በኋላ ግን አውትፑቱ ነው ውጤቱ ልክ ነው አይደለም። አውትፑቱ ነው ሜዠርመንቱ ዋናው ማለት ነው። እና ያለን ላይፋችንን አሁን ቁጭ ብለን ለምንድን ነው ታዲያ ሁሉ ማህበረሰብ በኑሮ የሚያማርረው? አይ እንደዚህ አይነት ኑሮ ውስጥ ገባው፣ አይ እንደዚህ አይነት ስራ ውስጥ ገባው ለምን እንላለን? ቢካዝ መሆን የነበረብንን መኖር የነበረብንን ላይፍ እየኖር ነው ስላልሆነ ማለት ነው። ያ ምንድነው ደግሞ የምርጫችን ውጤት ነው። እንድንመርጥ ደግሞ የተደረግነው ስሩ ዲፍረንት ሪዝንስ ማለት ነው። አሁን ሜንሽን እንዳረከው በሶሳይቲ ተቀመጣለ፣ በማህበረሰቡ እንደገና በቤተሰብ ይሄ ልክ ነው፣ ይሄ መንገድ ልክ ሁሉም ነገር ልክ አይደለም እያለን አይደለም። ግን የላይፍ ምርጫ ስንመርጥ ነፃነት አለን ወይ? ከውስጣችን የምንፈልገውን ይዘን የመጣነውን ነገር ተከትለን ውጤታማ እንድንሆን ሌተር ኢን ላይፍ ደስተኛ እንድንሆን አፍተር ኦል ማለት ነው። ኢፍ ዩ አር ናት ሃፒ ዳት ሚንስ ያመጣው መንገድ ሁሉ ትክክለኛ ውሳኔዎችን እየመረጥክ አልነበረም ማለት ነው። ስለዚህ ሪግሬት ማድረግ ይመጣል፣ ጤና ላይ ኢሹ ይመጣል፣ ቤተሰብህ ጥሩ ኢንቫይሮንመንት ክሬት ማድረግ ሊያቅትህ ነው፣ ልጆችህን ማሳደግ በምትፈልግበት መንገድ ላታሳድግ ነው። ይሄ ሁሉ ተያያዥ ነው ማለት ነው። ሰክሰስ ማለት ይሄ ነው ተብለህ ትመጣለህ ብላይንድሊ። ለምሳሌ ትምህርት ቤት ትገባለህ። ኦፍኮርስ ሁላችን መግባት አለብን፣ ግን ስንማር መምረጥ አለብን መማር የምንፈልገውን ማለት ነው፣ ውጤታማ ለመሆን እና ደስተኛ ለመሆን። ነገር ግን ይሄ ነው ተብለህ ተማርክ፣ ማግባት አለብህ ትባላለህ፣ ታገባለህ። ምናልባት በምርጫው ያገባ ሰው ደስተኛ ሊሆን ይችላል። ከምርጫው ውጭ ግን እድሜ ስለደረሰ እንዲህ ስለሆነ እንዲህ በዲፍረንት ሪዝንስ ይገባና ያገባል፣ ይወልዳል። then this is it life ሚል ጥያቄ ይመጣል ማለት ነው ዳይምሮ which means success ነው ተብለን የተነገረን ነገር ፎልት አለው ማለት ነው። there is something they didn't tell us ማለት ነው። ያልተነገረን ነገር አለ። እሱን እስቲ ወደ ኋላ ላይ እናነሳዋለን። ወደ ኢሱ ደግሞ መጣለው። እስቲ ኢሱ ምን ትላለህ እዚህ ላይ? thank you ለመናገር የተለየ ሀሳባት የለኝም። ልክ ብላችኋል። ማለት በባህላችን ብቻ ሳይሆን በሀገርም በዓለምም አንድ ዲዛይን የተደረገ ላይፍ ስታይል ነው ያለው። ስትወለድ እያደግ ስትሄድ ወደ ትምህርት ቤት ትሄዳለህ። ትምህርት ቤቱ በየደረጃው የጨመረ ይሄዳል። በዛም ሚዛን ደግሞ ያንተ እድገት
ይታያል ማለት ነው። ለምሳሌ ዲግሪ ካለ ከዛም ማስተርስ ፒኤችዲ ምናምን ካለ በዛ ነው ያንተ ሳክሰስ የሚታቀነው። ከዛ በኋላ ደግሞ ባለህ ገቢ ከዛም በትዳር በአካባቢ ያለ ጫና ምናምን በዛ ነው ያንተ ሁኔታው የሚመዘነው። ይህንን ነገር ግን ውጫዊ ነገር ነው፣ ሰው የሚያየው የሚታይ ነገር ነው። የማይታይ ነገር ግን በውስጥ ያለ ነገር ነው። የራስህስ ምንድን ነው? እኔ የሚሰማኝ ይህን ነገሮች ለሌላ ሰው የተደረጉ ሆኖ ነው የሚሰማኝ። የምትማረው ወይም አፕግሬድ የምታደርጋቸው ነገሮች ለሌላ ሰው ነው፣ ለሰዎች ለመስጠት ነው። ለራስህስ የተደረገ ነገር ምን አለ? ሳክሰስ የሚሆነው በውስጥ ነው፣ በውጭ ሳይሆን በውስጥ ነው ብዬ የማስበው ነው። በውጭ የሚሆነው የውጭ ነው። ዋናው ግን የውስጥ ፍላጎት ምንድን ነው? የውስጥ ስሜትስ ማለት በስሜትህ ቢያገኘኸው ወይም ባለህ ነገር እርካታ ይሰማዋል ወይ? የምትፈልገው ነገርስ እሱ ነው? የምትኖረው ያለ እሱ ነው? እሳን ነገር ነው ማተኮር ያለብን ብዬ ነው የሚያስበው። ምክንያቱም ከዲዛይኑ ካለን ዲዛይን ወጥተን ራሳችን ማየት ያስፈልገናል። ማለት ኦኬ ትምህርት አስፈላጊ አይደለም ማለት አይደለም፣ ዋናውም አስፈላጊ ነው። ግን በምትፈልገው መንገድ ነው ወይ? አንተ በምትፈልገው መንገድ ነው የተማርክ ያለው? አንድ ሰው እዚህ ዓለም ላይ ሲመጣ የራሱ ጥሪ ያለው ብዬ አምናለሁ። ስለዚህ አንተ የምታገለግለው ወይም የምታግበት ያለህ በጥሪህ ነው የምታገለግል ያለህ። ይህንን ነገር ማተኮር ያስፈልገዋል ማለት ነው። ለራሳ በስኬት አይን ስናየው ይህንን ነገር መጠየቅ ይኖርብናል መጀመሪያ ማለት ነው። ኦኬ እኔ ጥሪ ላይ ነኝ እያገለገልኩ ያለሁት ወይስ አይደለሁም? እሱ ዋናው ጥያቄ ነው። ከዛ በኋላ ውስጥህስ ምን ይላል? በምትኖረው ኑሮ ምን ይላል? ትክክለኛ መንገድ ነው ያለው ወይ? ቀኑ ሙሉ ስራ ላይ ውለ ማታም የሚሰራ ነገር ይኖራል። እዛ ላይ ጫና ነው የሚሰማህ ወይስ ስትሰራውስ ምንድን ነው የሚሰማው? ብዙ ነገሮች የሚነሱ ጥያቄዎች አሉ ከሳክሰስ ላይ ሲነሳ። ስለዚህ እኔም ከእናንተ የተለየልኝም ሲል መጀመሪያ ሳክሰሱ ባለህ ነገር ሳይሆን በውጭ የሚታይ ያለህ ነገር ሳይሆን ውስጣዊ የራስህ ሰላምስ እንዴት ነው? አንተ ሰላም የሚሰማህ የሁሉ ነገር ስታደርግ ወደህ ነው የምታደርገው ወይስ ተገደህ ነው የምታደርገው? ተገደህ ሲል ለምሳሌ ለገንዘብ ብለህ ለመታየት ብለህ ወይም ሌሎች ሰዎች ለመርዳት ብለህ የተለያዩ ነገሮች ሊሆኑ ይችላሉ። በእነሱ ምክንያት ነው የምታደርገው ያለህ ወይስ በራስ ፍላጎት ነው የምታደርገው ያለው? የሆኑ ነገሮች ስትመልስ እሱም ደግሞ ራስህ ላይ ስታገኘው ነው ያንተ ሳክሰስ ሜጀር የሚደረገው ብዬ ነው የሚያስበው። ቴንክ ዩ ኢሱ። እኔ ምን ሀሳብ ይመጣል መሰላችሁ ወደ ማይንዴ ስለ ሰክሰስ ሳስብ ማለት ነው። we sold our version of success። ይሄ ለተሰጠን በሶሳይቲው ለተሰጠን ለምሳሌ ገንዘብ፣ ታይትል፣ የሆነ ሶሻል ስታተስ ላይ መገኘት፣ ሌክዠሪ ማለት ሁሉም እነዚህ አሁን የጠራኋቸው ነገሮች ዴፊኒሽናቸው ሰብጀክቲቭ ነው እንደየሰው ቢለያይም የአንድ ሰው ሌክዠሪ ለሌላው ሰው ሌክዠሪ ላይሆን ይችላል። ግን እነዚህ ነገሮች ናቸው ተብለን ተነግሮናል አይደል? towards that ደግሞ ለመሄድ ሰክሰስፉል መሆን ነው የምንፈልገው። እነዚህ ናቸው ሰክሰስ ተብለን ለመድረስ we admire people like 16 hours የሚሰሩ ሰዎችን፣ ሌት ተቀን ረፍት የሌላቸውን እንቅልፋቸው ስራቸውን ላይፋቸውን ሰክሰስ ተብሎ ወደሚባለው ደረጃ ለመድረስ ሌት ተቀን የሚጥሩ ሰዎችን አድማይር እናረጋለን፣ እንደነሱ መሆን እንፈልጋለን። ግን ያልተነገረን ደግሞ ሌላ ዳይሬክሽን አለ።
ይሄ ቨርዥን ዲስትሮይ እንደሚያደርገን sometimes ትክክለኛውን መንገድ ተከትለን ለኛ ህይወት ሰክሰስ ነው ደስታን ይሰጠናል ወይም ደግሞ ከውስጣችን አሁን ኢሱ እንዳልከው ማለት ነው ከውስጥ ወደ ውጪ ሳይሆን ከውጪ ወደ ውስጥ ስለሆነ አብዛኞቻችን የምንኖረው ከውጪ ላለው ኢንፎርሜሽን ተገዥዎች ስለሆነ ዲስትሮይ አያደርገንም ወይ አያጠፋንም ወይ? እኔ አንድ ሰው ማቀው ሰው አለኝ የቅርብ ሰው ላይክ እዚህ አሜሪካን ሀገር ረጅም አመት ስትሰራ በጣም 16 ሰዓት እና ከዛ በላይ ስትሰራ ማቃት ሰው ማለት ነው። ሁሉም ሰው ያውቃል። በቃ ጠንካራ ሰራተኛ ነች። ኢትዮጵያ የሚገርም ቤት እየሰራች ነበረ። እዚህ ረፍት የላትም። ሆሊዴይ የለም ምን የለም ማለት ነው። ሶ ቤቱ እየተጠናቀቀ መጣ። አላየችውም ተሰርቶ እስኪያልቅ ድረስ። ከዛ ወደ ማለቁ አካባቢ ላይ ታመመች። ዲያግኖስ የተደረገችው በቃ የመጨረሻ ሌቭል ላይ ያለ ካንሰር ሆኖ ተገኘ። ከዛ በኋላ ወዲያው ወደ ሆስፒታል ገባች። የሰራችውን ቤት ሳታየው አረፈች። ኢማጂን ላይፏ ሙሉ ስትለፋ ስትፈጋ አገሬ ሄጄ አረፌ ማረፌን ብላ ነው እንግዲህ ቤቷንም ስትሰራ ነበር። አንድ ቀን ቬኬሽን ሳትወጣ እዚህ ሰክሰስ ያ የሚገርምሽ ነገር እንደ አሁን ችግሩ ደግሞ ሌላው ምንድን ነው? እንደዚህ አይነት አሁን ለምሳሌ በጣም ጠንካራ ሰራተኛ ነች፣ ጎበዝ ነች ምናምን ተብሎ በሶሳይቲውም እንደ ሞዴል ተደርጋ የምትወሰደው እሷ ነች። አሁን በነገራችን ላይ ይሄ ስንል እነዚህ ገንዘብ ማግኘት፣ ትዳር መያዝ፣ ልጆች መውለድ ምናምን እንትኖች አይደሉም፣ አይጠቅሙም ለሰው ልጅ ምናምን እያልን አይደለም አላልም። ክሊር ለማድረግ ያህል ማለት ነው። ግን መነሻው እነዛን ነገሮች ለማግኘት መነሻችን ከየት ነው? ማን ነው ሜጀር የሚያደርግልን? ማህበረሰቡ በሰጠን ሚዛን መዝነን ነው ትዳር የምንይዘው የምናገባው ስራ የምንሰራ ወይስ ውስጣችን ከውስጣችን ነው የሚነሳው ወይስ ከውጭ ነው የሚነሳው የሚለውን ክሊር ለማድረግ ያህል ነው የኛ ሀሳብ። እና እሱ እና አሁን እንዳልሽው አስቢ የን ያህል ደክማ ጥራ ምናምን እሷ የምታውቀው ውስጧን እኔ ምን ያህል እንደቆሰለች ምን ያህል እንደምታውቀው ውስጧንም ልታዳምጠው ውስጧ እሷ ነች። ውስጧንም ማዳመጫ ጊዜ አልነበራትም። ኤግዛክትሊ የምታዳምጠው ጊዜ ሲኖርህ ነው። ያ ወይም ሌላው ደግሞ እንደሷ እንድትሆኝ ነው ሌላው ማህበረሰብ ደግሞ ፑሽ የሚያደርግሽ እንደዚህ እንድትሰሪ ምናምን እና እዛ ጋር በጣም ስህተት አለ እና እሱ ጋር መታረም ያለበት ፖይንት ስለሆነም ነው ዲስከስ የምናደርግበት። እኛ ጥልቅ ነው ብዙ መነጋገር የሚያስፈልገው ሀሳብም ስለሆነ በሚቀጥለው ሳምንት በዚህ ጉዳይ ላይ ሰፋ አድርገን ብንመጣበትና እንደተባለው እንግዲህ በሚቀጥለው ጊዜ ሰፋ አድርገን ደግሞ ሞር ሶሉሽኑ ላይ ፎከስ አድርገን ለመወያየት እንሞክራለን። አብራችሁን ስለቆያችሁ እጅግ እናመሰግናለን። እስከ ሳምንት ቸር ሰንብቱ።